ጀምር። እኔ ባለፈው ነግሬያቸው ነበር። ይኸው እነዚህ ሁሉ በዘንጋዳ ማሽላ በቆሎ አንዳንድ ጊዜ ደግሞ ሳር እየበሉ ያደጉ ናቸው። በጣም ነው የኬሩስ ሆቴል ድሬዳዋ ውስጥ በጣም የተለየ ቤቱ በጣም የሚያምር ቤት ነው። በሚያምር ቤት ደግሞ እነዚህ የበሰለ በሮች ዝም ብሎ ስጋ ደግሞ ሲገዙ ቃናውን ለይታችሁ ወቁሽ። የስጋውን ቴስት መታቆት ምንድነው እንዲህ ዝም ብሎ ስለወፈረ ማለት ነው። አንዳንድ ጊዜ መርፌም ራሱ ተሰጡትና በሶስት ወር እንዲህ ግብዳም ነው። ይሄ ግን ከገበሬው እጅ ስለሆነ ከገበሬው እጅ ስለምንገዛቸው በጣም የሚያማምሩ በሬዎች ናቸው። ውበታቸው ብቻ ሲታረድም ከምናያቸው በላይ ሲታረድም ይበልጥ በጣም ያማሩበት። በዩቲዩብ ላይ አይታችሁታል። ስጋው 10 ምናምን የደረበ ሰዎች የደረበ የሚያውቁት 2-3 አይነት ሊሆን ይችላል። እኛ ቤት የደረበ ግን ከ10 ምናምን አይነት በላይ የደራረበ ነገር ናቸው። ስጋ ማወቅ የምትፈልጉ ስጋ መጠየቅ የምትፈልጉ ስጋ በሬ መግዛት የምትፈልጉ ሰዎች በእኛ ፔጅ ላይ መጠየቅ ትችላላችሁ። የምትፈልጉትን ጥያቄ አስቀምጡ፣ በዛ መሰረት እናቀርብላችኋለን። ይመቻችሁ እላለሁ እና እኔ ምን ሁል ጊዜ የሚገርመኝ ሰውየው በነገራችን ላይ በጣም ጎበዝ ከ40 ዓመት በላይ በዚህ ስራ በጣም የቆየ ሰው ነው። ሰውየው በጣም ይችላል። ስለሚችልም ነው እኔ አምኜ የምነግራችሁ። እኔ በመቁረጥ እችልበታለሁ፣ እሱ ደግሞ በመግዛት ይችልበታልና ይሄው ተስተው ይሄን አሁን ይሄን በሬ ይሄው ምን ነው የደረበ ብዙ እፍን ያለ ነው። ቆዳው ሆድ የላቸውም። የሰቡ በሬ ሆድ የላቸውም። ይሄ ማሳያቸው አሁን ይሄ በሬ ስትገዙ እንደዚህ አይነት በሬ ግዙ። አሁን አያችሁ አሁን ይሄ ሆድ የሌለው ምንድነው ማለት የደረቡ ናቸው። አሁን የወገቡ ስፋት አይታችሁ ምን እንደሚያከትሉ በጣም የደራረቡ ማለት ይሄ ነው። የደረበ ስፋት ማለት ይሄ እና በእንትናቸው በመድኃኒት አይደለም። ይሄ ዝም ብሎ በምግብ ያደገ በምግብ እየጨመረ እያደገ የመጣ በሬ ነው። ይሄም ራሱ ሆድ የለውም። አሁን እኛ ቤት በሬ እንዳለ በጠቅላላ እኛ ቤት የምንገዛቸው በሬዎች በጠቅላላ ሆድ የሚባል ነገር ማለት ሆድ እኮ አለ፣ ግን እንትን ያለ ነው፣ አነስ ያለ ነው እና ይሄ ማሳያቸው ይሄ ራሱ ምንድን ነው እና ይሄ ይሄም ራሱ ሆድ የለውም። ይሄ ራሱ አየሁ ዛሬ በሆር ላይ ያሳያችሁ በሬ ስትገዙ በብዙ ጊዜ እንደዚህ አይነት ሆነ ጥራት ያላቸው በሬ ይሁን የዋጋ ተጨነቁ፣ ጥራት ላይ ተጨነቁ። ገንዘብ ላይ የኢትዮጵያ ሕዝብ ደግሞ በእንትን አይጨነቅም፣ በዋጋ አይጨነቅም። ዋጋ አይጨነቅም፣ ጥራት ነው ዋናው። ዋናው ጥራት ካለ ደግሞ ዋጋው ይመጣልና ይመቻችላል። መልካም አርብ። የምትፈልጉት ጥያቄ አስቀምጡ። እናመሰግናለን። ደግሞ ሰብስክራይብ ደግሞ ለምን ማታደርጉት? ኧረ ሰብስክራይብ አድርጉ። እኛም ማሳድጉን ዩቲዩባችን እያደገ አይደለም ብታሳድጉ የተሻለ ለእናንተም ጥቅም ተደራሽነት ነው። አሁን ሚዲያ ላይ መቅረብ ለእናንተም ለእኛ ጥቅም ስለሆነ እናንተ የምትፈልጉ የቤታችሁ ተቀጣጣችሁ ታሳያለሁ። አሁን ደግሞ አከታተል እናያሳያችሁ። እናመሰግናለን።